አይደለም ችግርሽ ምንድነው? ምንድነው ያለብሽ ችግር? እንዴ በጣም ታገስኳት። ለምንድን ነው የምታበቃው? ልጅ ስመጣ ነው እንዴ ያዙ ይልቀቁኝ የምትይው? ባዶ ጄን ስመጣ አትይም ነበር እንደዚህ? ልክሽን አሳይሽ ነበር። ነይ ብቻሽን እንገናኝ። እሺ ራፊ ሃይሚ ተረጋጊ። እዩ ለምንድን ነው የማይሆን ነገር የምታደርጊው? ደብረ መስመርሽን እያለፍሽ ነው። እኔ ምንም የማይሆን ነገር እያደረኩ አይደለም እኮ። ቅድም ምን እያልሽ ነበር? እሺ ብለሽ አይደል? ከማን ጋር ነው? ከብሩክ ጋር ነው አይደል? ስለዚህ መናገር ካለ የምን ችግር እኮ እየሆንሽብን ያለሽው አንቺ ነሽ። ምን ማለት ነው? እሷ እኮ የኔ ህይወት ናት አይደለ? እና ጸጥ እንድትልሽ ነው እንደፈለገች። ስለመለከተኝ እኔ ግን ካንተ ጋር ነው መጨረስ የምፈልገው ያለኝን ነገር። አንቺ እንደ ጤነኛ ሰው አስቢ። ካልሆነ እናስመርምርሽ ወይ ጸበል ሂጂ። ጤነኛ ካልሆንሽ እንደዛ አይነት ይኸውልሽ፣ እኔ እኮ ሰብአዊነት ይዞኝ ምናምን እና ስሜት ስለተበለሻሸ ነው እዚህ ነገር ውስጥ የገባሁት እንጂ አይመለከተኝም ብሎ መሄድ ከብዶኝ አይደለም። የራስ ጉዳይ ማለት እኮ እችላለሁ።